ሐቅ አላቸው ወይ ብሎ ሲጠይቅ ነዓም አሉት ነቢ ስ ላ ስለም። አዎ አላቸው አሉት። አንቱ ጡዒሙሃ ኢዛ ጡዒምቱ ተክሱሃ ኢዛ ክተሰይት ወላ ተቀቢህ ወአላ ተህጅር ኢላ ፊል ቤት አሉት። በጥቂቱ 5 ሐቅን ነገሩት። ሚስት በባሏ ላይ ያላት፣ ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። አንድ ባል ሚስቱን ካገባበት እስከ አብረው እስከኖሩበት ዘመን ድረስ የማብላት፣ የማጠጣት፣ የማልበስ ሁሉን የማሟላት ግዴታ ያለው በእርሱ ላይ እንደሆነ አላህ ተናገረ። ነቢ ስ ላ ስለም ተናገሩ። ስትበላ ልታበላ፣ ስትጠጣ ልታጠጣ፣ ስትለብስ ልታለብሳት አሉት። ያ ማለት ሙሉ የቤት አስቤዛ የሚመለከተው አንተ ነው። ከዚያ ቀጥሎ ምን አሉ? ወላ ቱቀቢህ አሉ። ወላ ቱቀቢህ እርሷንም ሆነ የምትሰራውን ስራ እንዳታጥላላ አሉት። ባል ሚስቱን በምንም ሁኔታ ይህት እርሷን ማጥላላት አይችልም እንደ ኢስላም። ምናልባት አንድ ቀን ደስ ብላይ ታሃት ሊሆን ይችላል፣ የዛ ቀን አወድ ሰዓት። በሌላ ጊዜ ደግሞ ወረድ ያለ ልብሶችን ለብሳ ሌላም ነገር ሆና ብታያት እንዳታጥላላሉ ነቢ ስ ላ ስለም። አይቻልም። እርሷንም ሆነ ስራዋንም ልክ እንዲሁ ዛሬ ጥሩ ምግብ ሰርታለ ሊሆን ይችላል፣ ነገ ደግሞ አንተ ሳታሟላ ቀርተህ ዝቅ ያለ ምግብ ሰርታለ ሊሆን ይችላል። የዛኔ እንዳታጥላላ። ነቢዩ ሰለላሁ ዐለይሂ ወሰለም ምግብን አይተው አያነውሩም ነበር፣ አይወቅሱም ነበር፣ ሚስቶቻቸውን ዝቅ አያደርጉም ነበር። አቡ ሁረይራ ሲናገር ምን አለ? ማዓበ ረሱል ላ ሰለላሁ ዐለይሂ ወሰለም ጣዓመን ቀጥ ኢሽተሃሁ አከለህ ወኢን ከሪሀሁ ተረከ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ምግብን ወቅሰው አያውቁም። ከተመቻቸው ይበሉታል፣ ካልተመቻቸው ይተውታል። ኸላስ። ሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከማን ቀጥለው ምን አሉ? ወላ ተቁቢህ ወላ ተድሪብ ልወጅሃ፣ አደራ ብትጣላ እንኳን ፊቷን እንዳትመታ። ፊቷን እንዳትመታ፣ ፊት አይመታም በፍጹም። ሙሉ በሙሉ ሴትን መምታት አይቻልም፣ አይፈቀድም እንደ ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ላ የድሪብ አሐድኩም ዘውጀተሁ፣ አደራ አንዳቸው ሚስታችሁን እንዳትመቱ አሉ። ነገር ግን በሱረቱ ኒሳ ላይ የሆነ ጥቅስ ያመጡላችኋል፣ ስለሱ ነግራችኋለሁ። በጥቅሉ ግን ሴቶችን ሚስቶቻቸውን እንዳትመቱ አሉ ነቢ ሰለላሁ ዐለይሂ ወሰለም። ራሳቸውስ መጥተው ያውቃሉ ከተባለ ጫፋቸውን መጥተው ያውቁ። ማነው ይህን ለመሰከረው? የራሳቸው ሚስት እናታችን አይሻ ምን አለች? ቃለት ኡሙ ልሙእሚኒን አይሻ ረዲየላሁ ዐንሃ ማ ضረበ ረሱል ሰለላሁ ዐለይሂ ወሰለም ኢምረአተን ቀጥ ወላ ኻዲመን፣ የአላህ መልክተኛ ቅንጣት ቀጡ ብላ ገለጸ። ቀጡ ማለት ጭራሽ እንኳን ቅንጣት ማለት ነው። ቅንጣት ሚስቶቻቸውን ሆነ ሰራተኞቻቸውን መጥተው ያውቁ። እንዴት ነው ሰው ማታ ብራት ሌተኛ ሊያክፋት የሚችላትን ሚስት ቀን የሚደበድባት? ነቢያችን ሰለላሁ ዐለይሂ ወሰለም ላ የድሪብ አሐድኩም ዘውጀተሁ ضرب الحمير ثم يجامعها بالمسار፣ አንዳቸው ማታ የሚያክፋትን ሚስቱን ቀን እንደ አህያ እንዳይደበድብ፣ እንዳይነካታ፣ እንዳይመታ ነውር ነው። ያ እሺ፣ በሱረት ኒሳ ላይ ምቷቸው የሚለውን አንቀጽ ያነሱና ሴቶችን ምቷቸው ይላል በቁርአን ላይ የሚል ሊያመጡላቸው ይችላሉ። ብለው ላስረዳቸው ስለሱ አንቀጽ። ባል ከሚስቱ ጋር እንዴት መናኖር እንዳለበት ኢስላም ያስተምራል። ሚስት ብታጠፋ ደግሞ ሚስት መልካም ብታደርግ በምን ሁኔታ ማየት አለብን? እስኪ መጥፎን ሚስትና ጥሩን ሚስትን በአንድ እይታ ማየት ግፍ ነው አይደለም? ወይንስ ፍትህ ነው ብላችሁ ታምናላችሁ? መልሱ እናንተ። መልካም ሚስት አለች፣ አጥፊ ሚስት አለች። ሁለቱንም በአንድ እይታ ማየት መልካም ነው? መልካም ነው ብላችሁ ታምናላችሁ ነው ወይንስ አይደለም? ትክክል ነው? ትክክል አይደለም? አያቸው አይደለም? ጥፋት ያለባትን ዝም ካላት እየጎዳት ነው አይደለም? ይሄ ሰው ልጆቹንም እየጎዳቸው ነው አይደለም? ይሄ ሰው እየጎዳቸው ነው። ያያቸው እየጎዳቸው ነው። ጥፋት እያየ አንድ አባት ልጁን በአንድ እይታ ያያቸው ልጆቹን ሂድና ትምህርት ቤት ተማራ ነው አንዱ ሂዶ ተማራ፣ አንደኛው ደግሞ ሄዳለሁኝ ብሎ ቆርቆ እየተጫወተ ብይት እየተጫወተ አሳለፈ። ይሄም ሁሉ ስህተት ይሄንኛውን እያወቃል አባት ዝም ቢለው በቃ ሁለታቸውንም ጎበዝ ልጆች ቢሏቸው ትክክል ነው አይደለም? በፍጹም አትቀበሉት። አያቸው አይደል? ነገር ግን ይሄኛውን ሊያርበው ይገባል። ተው ልጅ የተባለ ብሎ ይመክረዋል። ከተቀበለ እሰየው በምክሩ። አልቀበልም ካለ ልጅ አይደለህም አንተ ሲጀምር ከዚህ በኋላ ካልተማርክ ይለዋል። አባት አይተች ከሆነ አሁንም ያኮርፈዋል። ይሄ ካልሆነ ምን ይሆናል? አንስቶ በለበቅ ይመተዋል። እንዲጎዳው ሳይሆን ሊያርመው ዘንድ ነው። ይሄን ነው አላህ ሱብሓነሁ ወተዓላ ያስቀመጠው በዚህ በሱራ ላይ በዚህ በምዕራፍ ላይ መጀመሪያ ስለ መልካም ሚስት ተናገረና አላህ ካወደሳትና ከጨረሰ በኋላ ቀጣይ ደግሞ ስለ አጥፊ ሚስቶች ተናገረ። ሚስቶች በአንድ አይነት ሁኔታ አይደሉም። እነዚህ ዓለም ላይ ወይ ጥሩ ሚስቶች አሉ፣ ወይ ጥፋትን የሚያደርጉ ሚስቶች አሉ።
ገብታችኋል? የጥፋቱም አይነት ምንድን ነው የሚለውን ነብዩ ሰለላሁ ዐለይሂ ወሰለም የሚገርማቸው ሐዲስ ላይ ገለጹት። ይሄን አንቀጽ አንስቶ ሴቶችን ምቷቸው የሚለውን ያነሱና ሰዎች ምቷቸው ይላል አይደለም ሲሏቸው ጊዜ ምን አይነት ሴት ነው በሐዲስ ላይ የተገለጸውን لا حتى كمان ماي حتى ماي الرجال قوامون على النساء ባል የሚስቶች አስተዳዳሪ ነው አለ። የሚስቶች አስተዳዳሪ ነው ሲል ጊዜ ቁርአን የሚመለከታል። የሚገርማቸው መጥፎ ከሆነች አታስተዳድራት አላለም አላህ ሱብሓነሁ ወተዓላ። ግን እያስተዳድራት መጥፎ ብትሆን እንዴት አድርገህ ማረም እንዳለብህ ያንን ጥፋት ይገልጽልሃል። الرجال قوامون على النساء ወንዶች የሚስቶቻቸው አስተዳዳሪዎች ናቸው። بما فضل الله على عرسنا اليوم وبما أنفقوا من أموالهم በሚያደርጉላቸው የገንዘብ ወጪ ነው። ይሄ ሁሉ ለመጥፎ ለጥሩ የሚመለከት ነው። ስታጠፋ ግን እንዴት አድርጎ ማረም እንዳለበት ይናገር ነው። فالصالحات አሉ እነዚያ መልካሞቹ ሴቶች ቃኒታት በአላህ ትእዛዝ ላይ ቀጥ ያሉት አለ። بما حفظ الله فالصالحات قانتات حافظات እያለ አላህ ተናገረ። መልካሞች በአላህ ትእዛዝ ላይ ቀጥ ያሉ እንዲሁም ደግሞ ጠባቂዎች አለ። ራሷንም ሆነ ጠብቂዎች ወላቲ ተኻፉነ ኑሹዘሁነ ለቀጥሉ እነዚህን ካወደሳቸው በኋላ እነዚያ ግን ማመጻቸውን የምትፈሯቸው አለ። ምንድነው